ያመሰግናለሁ አቡዬ። እኔ ማለት በጣም ስላወቅኩሽ በጣም ደስ ከሚለኝ ሰዎች መሀል አንቺና መሲ ናችሁ። ስላወቅኳችሁ እናቴ ትሙት የኔ ወርቅ አንቺ ወርቅ የሰው ወርቅ አንቺ ስላወቅንሽ ነው። እኔ በፊት ለምሳሌ እርዳታ ምናምን አልሳተፍም ነበር። ሀቁን ስነግርሽ እርዳታ ምናምን ትዝ አይለኝም ነበር። አዘሴም ታይም እዚህ ቤት ስትመጣ አልሐምዱሊላ ካለሽ ላይ ማካፈል ራሱ መመረጥ ነው። ታውቂያለሽ፣ ካለሽ ላይ መስጠት ራሱ መመረጥ ነው። መመረጥ ይጠይቃል። ማካፈል በራሱ መመረጥ። የውስጥ ሰላም አለ የሚሰጥሽ የውስጥ ሰላም አለ። ካለሽ ላይ ስታካፊ የውስጥ ሰላም የሆነ በእኔ ምክንያት የሆነ ሰው ዳነ፣ በእኔ ምክንያት የሆነ ሰው ታክሞ ዳነ፣ በእኔ ምክንያት የሆነ ሰው የሆነ ነገር ሆነ፣ ደስተኛ ሆነ። ሰው ስታስለቅሽ መጥፎ ስሜት እንደሚሰማሽ ሁሉ ሰውን ስታስደስች መልካም ደስ የሚል ስሜት አለው እና እኔ ማንም አያስቆመኝም። እኔ ማዝነው ስስ ለሆኑ ሰዎች በጣም ብዙ መልካም ሰዎች ልባቸው ተሰብሮ ከሚዲያ ሲጠፉ አይቻለሁ ባይኔ። እየኮረኮሟቸው በኮመንት ኮርኩመው በጣም ብዙ ሰው አባሯል። እኔ አይችሉኝም። እኔ የቲክቶክ ማህበረሰብ እንዳለ ተነስቶ ፎቶ ተቀርጾ ሲቦጭቅ ቢሆን አይ ዶንት ጊቭ አ ሺት። እኔ ሀቢባ አይ ኖ ማይሰልፍ። ለምን እኔ ከውስጥ ወደ ውጭ ስለምኖር አይደለም። ግን ሌሎቹ ያሳዝኑኛል። አቡዬ ሁሌ ነው ማስታወሳት። እሷ ልጅ የሆነች መጠዋ ልጅ መታ እዚህ ቤት ረመዳን ላይ የሰጠችው ኮሜንት ዜሻል ሀቢባ ብፌ ናት። ደስ ያላችሁን ወላሂ እሷ ልጅ በቃ እናንተ ከሀቢባ የምትፈልጉትን እየወሰዳችሁ ብሎ ያለችዋ ልጅ ጥሩ ነገር ይጠቅመኛል ያላችሁትን ነገር መርጣችሁ ሰዱ። አይጠቅመኝም አልፈልጉም የምትሉት እዚሁ ጥላችሁ። በጣም ምጠዋ ልጅ፣ በጣም ሰጋጅ ልጅ በጣም ነው ማስታወሳት ከሀቢባ። በጣም ገረመኝ። እንደውም ምን የእሷ አስተያየት ለምን እንደሷ አይነት ሰዎች እኔን የሚጠሉኝ ነበር የሚመስለኝ። ቢካዝ በአለባበሴ ምክንያት የሚጠሉኝ ይመስለኝ ነበር። እሷ ግን ገብታ የተመቻችሁን ብቻ የሚጠቅማችሁን ሀቢባ መጥፎም ጥሩ ጎን አላት። ልክ እንደ ብፌ ምግብ ላይ ብፌ የምትወዱትን ምግብ ብቻ መርጣችሁ አንስታችሁ ለጤናችሁ የሚስማማችሁን ብቻ እንደምትበሉት ከሀቢባም ስትወስዱ የሚጠቅማችሁን ነገር ብቻ ውሰዱ። ሀቢባ ሰው ናት፣ ግለሰብ ናት። አንድ ተራ ግለሰብ ናት። መልአክ አይደለሁኝ እኔ ፐርፌክት መሆነው። ኖበዲ ኢዝ ፐርፌክት። አንድ ፈጣሪ ነው ፐርፌክት። ፐርፌክት እሱ ብቻ ነው። እኔ ሰው ነኝ። ስለዚህ ግዴታ ፐርፌክት እንደሆነ አጠብቁ። የተመቻችሁ ከሀቢባ ይሄ ጎን ይጠቅመኛል መዛችሁ የሚጠቅማችሁ ብቻ መውሰድ። እናንተ እንደ እንስሳ ሁሉን ነገር አትወስዱም። መቼም አይምሮ አላችሁ። ስለዚህ የሚጠቅማችሁ በጣም ነው። ሁሌም ነው ማስታወሳት። ሁሌም ማለት ነው። ሁላችንም ፖዚቲቭ ጎን አለን። ሁላችንም ደግሞ ኔጌቲቭ ማንወደው። ሁሉም ሰው ሁሉ ነገሩ አይወደድም። ሁሉም ነገር የሚወደደው ብር ብቻ ነው፣ ዶላር ብቻ ነው ብላለች ራሱ ሀቢባ። ኤግዛክትሊ ዶላር ብቻ ነው ሁሉም ሰው የሚወደው። ወይ ዶላር ወይ አይስክሬም መሆን አለብሽ ሁሉም ሰው እንዲወድሽ ብሏል። ሁሉም ሰው ማስደሰት አይቻልም። ራሳችሁን ደስተኛ ካረጋችሁ በቂ ነው። እኔ በህይወቴ ራሴ ደስተኛ ሁሉ ሰው የኖርኩ ስለሆነ ሁሉም ሰው ለሌላው አይ ዶንት ጊቭ አ ሺት። ሉሉዬ እና ጥሩዬ ውዴ ይመችሽ። በቃ ሪም ስታስገባልሽ መጥተሽ ደርሶኛል ማለት ከፈለግሽ በይ፣ ማለት ካልፈለግሽም እኔ ደረሰኝ እዚህ ጋር አሳያለሁ። ኧረ ሀቡዬ ላለው ለምን እንደዚህ አይደለም እንዴ ላለውኝ ስታስገባልሽ ደረሰኝ እና ይኸው ብሩ ገብቶልኛል አመሰግናለሁ ማለት ትችያለሽ። ላዋጣለሽ ህዝብ ቢሹር ሰኞ ወይ ማክሰኞን ያስገባላታሉ። ሀቡ ከሁለት አንዱ ቀን እሺ ማሪ ችግር የለም እላለሁ። ማርያምን በጣም እላለሁ እንጂ የኔ እናት በጣም ነው ማመሰግን። ሁሉም ሰውም አመስግኝልኝ። ቆሜ ነው ያመሰገንኩ ያለሁት። ያው ካሜራ ማሳየት ስለማይችል ነው። ማርያምን በጣም ነው ማመሰግን። ችግር የለም ይመችሽ። በቃ እሺ እሺ አብሮ አንቺም የተመቻቸ የተደላደለ ኑሮ ይግጠማችሁ ለሁላችሁም። የእውነት ይህን እርዳታችሁን ግን እንዳታቆሙ። ምንም ሰው ቢያስቀይማችሁ ምንም አስር የሆነ ነገር እንትን ቢል በቃ ሰው በቃ ከፈጣሪ ታገኙታላችሁ። የእውነት ማርያምን እሺ እናቴ እናመሰግናለን። ጥሩዬ ይመችሽ። በቃ ብሩ ሲገባልሽ መተሽ ገብቶልኛል እናመሰግናለሁ ማለት ትችላለሽ። እኔም ሲደርሰኝ ሪም ደረሰኝ ስትልክልኝ አምጥቼ እዚህ ጋር ደረሰኙን አሳያለሁ። እናመሰግናለን ማሪ። ሰላም ዋይ። አክስትሽን ሰላም በይልኝ። ሉሉዬ እንኳን ደህና መጣሽ። እሺ ሰላም አለይኩም ሀቡዬ። ወአለይኩም ሰላም ሉሉዬ እንዴት ነሽ? አልሐምዱሊላህ። አሪምዬ መስዬ እንዴት ናችሁልኝ? ሁላችሁም አለን። አልሐምዱሊላህ። ሀውዬ እኔ መልካም እንዴት ነሽልኝ? እንዴት ነሽ ማሬ? አጋጣሚ አንቺ ላይ ብላይ እያየሁኝ ከመሐመድ ደውዬ ነበርና እያወራሁት ማለት ነው። የሆነ ነገር ሲለኝ ለምን አልገባም እና ለሀቢባ አልነግራትም ብዬ
ሪሟንም ሳይ ነው የገባሁት። ገና ትንሽ ተኝቼ ከእንቅልፍ የተነሳ ነው ድምፅ ወፈር የልባቸው። እንደውም ወፍራም ነው ከመጀመሪያው። ወፍራም ድምፅ ደስ ይለናል። እንደ መሲሻ ስሞኪ ቮይስ ይባላል። ጎርነን ያለ ድምፅ ደስ እኔ ለመንካል ነው ልላ ነበር እኮ ሉሉ አፍሽ ዘግተሽ ተቀመጭ ልትይ ነው ሉሉዬ? ውዴ ላመስግናት፣ በዚሁ ላመስግናት ማሬ። አዎ ተመሰጋገኑት ያልሽ ሁሉን በጣም ነው ማመሰግነው። ወይኔ ሪምዬ እኛ እኮ ቤተሰብ ነን። ለምንድን ነው የምንመሰጋገነው? ኧረ ሚዲያ ላይ ምንድን ወላሂ በጣም ነው ማመሰግነው። በጣም ሀቡዬ በጣም ነው ማመሰግነው። የሀቡንም ክሬዲት መውሰድ አልፈልግም፣ የአንቺንም ክሬዲት መውሰድ አልፈልግም። በዚህ ታማኝ በጠፋ በዚህ ሰዓት ወላሂ በጣም ብዙ ሰው በጠፋበት ሰዓት እንደዚህ መመለስሽ በጣም አክብረሽኝ ስለመለስሽልኝ በጣም አድርጌ ነው ማመሰግነው። እሺ እኔ እናት ሀቡዬ ሁለታችሁንም በጣም አመሰግናለሁ የኔ ውድ። ከአንዳንድ ጠይቃታለሁ ተማምነሽ ጠይቃታለሁ ስላልሽኝ በጣም አድርጌ አመሰግናለሁ የኔ ፍቅር። እኔ 100% እርግጠኛ ሆኜ እንደማታሳፍረኝ ነበር የነገርኩሽ። እሷም ደግሞ አላሳፈረችኝም። እና መልካም ሰው እኮ እንደዚህ ያስታውቃል። አውዬ እድሉን ሰጥቶኝ የእናንተን ገንዘብ አይደለም ቀርቶ እኔ ከእናንተ ማድረግ የምችለው ነገር ኑሮኝ ጊዜ ቢሰጠኝ ኑሮ ደስ ባለኝ። አይደለም የእናንተ የተሳሳተ ነገር መጥቶ እኔ ከራሴ ለእናንተ ማድረግ እንዴት እንደምፈልግ ምን ብዬ በነገርኳቸው። ግን አልሐምዱሊላህ አመሰግናለሁ። ማየ ምንም አይደለ። አልሐምዱሊላህ ዛሬ ላይ መሐመድ ተችሎት ማየት በራሱ ለኛ ትልቅ ክፍያ ነው። መሐመድ በእግሩ ሲሄድ ማየቱ በራሱ ለኛ ትልቅ ደስታ ነው። መሐመድ ምን እንዳለኝ ታውቂያለሽ? አሁን እያወራሁት አትመጭ ማማታ አሊ ምናምን አለኝና አይ ብር ይዤ ልመጣ ነው እመጣልሃለሁ፣ ብር ይዤ መጥቼ ቾኮሌት ምናምን እገዛልሃለሁ ስለው ከሀቢባ ነው የሄድሽው ትጅቢሊ ረሕቲ አክትል ሀቢባ። ወላሂ ብዙ ጊዜ ሀቢባ ናት ብር የሰጠች፣ ሀቢባ ናት የገዛችልህ፣ ሀቢባ ናት ያሳከመች ስለምለው እኔ ልክ አሁን ከአንቺ ጋር ያለው ነው የመሰለው። ከሀቢባ ነው የሄድሽው አለኝ። ወላሂ በጣም ነው ያስደነገጠኝ። እና አንቺ የዘራሽው እስከዚህ ነው። አንቺ ህፃን ላይ ቢያንስ መሐመድ ገና የ3 ዓመት ተኩል ልጅ ነው። አንቺ እስከዚህ መልካምነትሽን እስከዚህ ዘርተሻል። መስዬ ወላሂ ነው የምልሽ። እኔ ዛሬ አልሐምዱሊላህ በጣም ሙሉ ደስተኛ ነኝ። ልጅ ቁሞ እየሄደ የፈለገውን ጫማ እየለበሰ አይደለም ቁሞ ለመሄድ ከሰው ፊት ሰው ሲያይብኝ ይደነግጥ ነበር። ሀቡዬ እንዴ ሰሀኛ ልጅ አላት ሊሉኝ ነው። በሹራብ የማይሸፈን በጫማ የማይሸፈን የነበረብኝ ተጽዕኖ በጣም ከባድ ነበረ። ግን ዛሬ ላይ የፈለገውን ለብሶ አባቱ እጁን ይዞ ሲወጣ ሳይ አልሐምዱሊላህ እንደገና የተፈጠርኩ ያክል እንደገና እንደ ሰው ሰርቼ እመጣለሁኝ ብዬ ልጄን ከቤት ጥዬ እኔ ስራ ወጥቼ እሱን አልባ መተኛ ስችል ሀቡኒ እንጃ እኔ ከእንደገና ነው የተወለድኩት። መልካምነትን ከእናንተ ከሚገባው በላይ ተምሬያለሁ። ከሚገባው በላይ ብዙ ሰዎች ብዙ ሙስሊሞች አሉ፣ ብዙ አላህን እንፈራለን የሚሉ አሉ። ግን እነሱ ዘር ቀለም የሚለዩበት የፈመሰ ሰው እኔ ብዙ ጊዜ አልቅሻለሁ። ከአቡ ከአንቺ ከመምጣቴ በፊት 4 ወር ሙሉ አልቅሻለሁ። ግን ከአንቺ ቤት ዛሬ መጣሁ። ለሁለተኛው ቀን ቀጠሮ ያሽልኝ፣ እርዳታው ተጀመረልኝ፣ መንገድ ሆንሽኝ። እዛ በኋላ ብዙ እህቶች ወንድሞች ረዱኝ። አንቺ ብር ብቻና ልጅ ብቻ አልሰጠሽኝም፣ ብዙ እህት ወንድም ሰጥተሽኛል። ዛሬ ስለ መሐመድ የሚጨነቁ ቀን በቀን የሚጠይቁኝ መጥተው ያዩት ብዙ ልጆች ናቸው። ቪዲዮ ልቅረጻችሁ ስላቸው አይኛ ቪዲዮ መቀረጽ አንፈልግም ልጃችን ነው ብለን የመጣ ነው ብሎ ብዙ ፍቅር የሰጡኝ ብዙ። እኔ ሀቢባ አንቺ ለእኔ ወላሂ እና የእናቴ ልጆች 2 ሴቶች አሉ፣ ግን ከአንቺ ምናቸውም አይደርስም። በጣም የምወዳቸው ብዙ የሆንኩላቸው ከራቁኝ መሲ፣ አይሻ፣ አንቺ፣ ሪሞ፣ እኔ እንጃ ኧረ ብዙ ናችሁ። አልችልም ያኔ ከሌ ማለት አልችልም። ለምን የኔ ሰዎች ብዙ ናቸው። አውዬ በጣም ነው የምወድሽ። በጣም ምንም ነገር እንኳን ቢመጣ እንኳንም ስህተት ውስጥ የማትሆኙ የትኛውም ስህተት ውስጥ ሆነሽ እንኳን በጣም ነው የምወድሽ። ሁሌም አንቺ መልካም ነሽ። የምር መልካምነት ይታደሉታል እንጂ አይታገሉትም። መልካም ልሁን ብለሽ ፈልገሽ አትሆኝም፣ ግን ተሰጥቶሻል አንቺ። ሉሉዬ አንቺ በጣም መልካም ሰው ስለሆንሽ ነው እኛ ለአንቺ ያደረግነውን ነገር
ዛሬ ላይ መተሽ ከዚህ በፊትም መሐመድ ኦፕሬሽን ሲደረግ እኛ በጣም እሱ አይተናል። እዚህ ሚዲያ ላይ በጣም ለብዙ ሰው እርዳታ አሰባስበናል። እኔ መሲ፣ ሪም፣ አይሻ፣ ቤዚ ሁላችሁም እናንተ ታፕታፕ ኮፒ ሊንክም የምታደርጉ ያዋጣችሁም በቃ ሁላችንም እዚህ ቲክቶክ ላይ ማውቃችሁ አድርገናል። ግን አብዛኞቹ ገንዘቡ ከሞላላቸው በኋላ እውነቱን ለመናገር ገንዘቡ ከሞላላቸው በኋላ ተመልሰው መጥተው እንኳን እናመሰግናለን ብለውን አያውቁም። ግን እኛም ምስጋና ፈልገን ስለማልሰራ አላቆም ነው ይሄን ነገር ገባችሁ? ሉሉ ግን ከሁሉም እሷና እንትና አፕዴት የሚያደርጉን በየጊዜው ዋትሳፕ ላይ እዚህ ላይ ደርሻለሁ፣ እዚህ ላይ ደርሻለሁ፣ እንዲሆኛለሁ እያሉ የሚናገሩ አብዛኞቹ የሚመለሱት ወይ ብር ሲጎላቸው ያሰባሰብንላቸውን ብር ሕክምናውን ከፍለው ወደ መጨረሻ አካባቢ ተጨማሪ ብር ካስፈለጋቸው የሚመጡት እንጂ እዚህ ላይ ደረስን እንዲሆንን ዳንን እናመሰግናለን እንኳን ብለው አያውቁም። ግን ብትለምዱ ይሄንን ገባችሁ? ብትለምዱ ለሌላው ማበረታቻ ይሆናል። ለሚያዋጣው ሰው ለምን የሚያዋጣው ሰውም እንዴ አፕዴት የማይደረግ ከሆነ ወይ ይሄ ብሬት ነው ሄደው እውነት ታከሚያ ሰው እንዴት ሆነ ይላሉ። በእርግጠኛ በራሱ በታማሚው አካውንት እንጂ ወደኛ አካውንት 5 ሳንቲም የሚገባ ነገር የለም። ቀጥታ ወደ ታማሚው አካውንት ነው የምናሰባስብ እና ግን ማመስገንን ብትለምዱ እናንተ ስታመሰግኑ ሌላው ሞራል ይሆነዋል። ሌላው መልካም ነገር መስራት እንደዚህ ያስደስታል እንዴ ይላል። አመስጋኝ ሁሉ ሰውንም ማያመሰግን ደግሞ ፈጣሪውን አያመሰግንም። እና ሉሉዬ ለእኔ ስስ ጎኔ ነው ልጅ በቃ ስስ ብልቴ ማለት ይችላለሁ። በቃ ልጅ እናትም ስለሆንኩ ይሁን በልጄ በራሴ ልጅ ጆሮ ስለተፈተንኩም ይሁን አላውቅም። ወጣት እናት በልጅ ስትፈተን እንቅልፍ አልተኛም። የመሐመድንም እግር ያየው ጊዜ በቃ ልክ እንደዛ ነው የሆንኩት። ልክ የኔ ልጅ በጆሮ የተፈተንኩት ነው ትዝ ያለኝ። በቀደምም አንዲት እናት መሰረት የምትባል የኛ እኩያ የነርቭ ችግር ያለበት ልጅ ይዛ ወጣትነቷን ጊዜዋን መስዋዕት አድርጋ በቃ እድሜዋን በቃ ህይወቷን መኖር አይባልም የሷ ቤት ውስጥ ልጇን አቅፋ ብቻ ተቀምጣ ተርባ የቤት ኪራይ የምትከፍል የላት ልጇን ማሳከሚያ የላት። በቃ እንቅልፍ መተኛት አልቻልኩም። ሁሌ ስተኛ ትመጣብኛለች ፊት ለፊቴ እና በጣም ለብዙ ሰው በውስጥም ነግሬላት አካውንት ነበር ሰጠሁላት። ሰኞ ዕለት እናንተም አላሳፈራችሁኝም ተመስገን። ከግማሽ ሚሊዮን በላይ ነው ከነ ዊልቸሩ ብር ዘቢባ ከምትገዛው ጋር ሲቆጠር የተሰባሰበላት ይዛለት እና በቃ ላይክ ሁሉም ሰው ለህፃን ልጅ ሁሉም እኔ ብቻ አይደለሁም ለህፃን ልጅ ማንም ሰው ያዝናል። ምናልባት የኔ በጣም ሴንሲቲቭ ፓርቲ ሊሆን ይችላል ህፃን ልጅ እና በልጅ አትፈተኑ ማናችሁ። በቃ በልጅ ጤነኛ ልጅ ሰጥቷችሁ ድርቆሽ በውሃም ዘፍዝፋችሁ በልታችሁ ኑሮ። የልጅ ጤና ለእናት ለአባት በተለይ ለእናት ሰላም የማይሰጥ ነገር ነው እና ለሁላችሁም ፈጣሪ ጤነኛ ልጅ ስጣችሁ። በልጃችሁ ጤና አትፈተኑ። በልጅ ጤና መፈተን በጣም ከባድ ነው። እኔ ላይ ባደረገው ነው የምትሉት። ልጃችሁ ታሞ ስታዩ እኔ ላይ ለምን እኔ ላይ አታደርገውም ነው የምትሉት። ፈጣሪን ወቀሳ ሁላ ልትገቡ ትችላላችሁ። አልሐምዱሊላህ ዛሬ ላይ መሐመድ ታክሞ ድኖ የላክሽልኝን ቪዲዮ ጫማ ለብሶ ሲሄድ ሳይሆን ደስ አለኝ። ቃል ሊገልጽልኝ አይችልም። ሉሉዬ እኔ እናቱ ሳልሆን አንቺ ደስታ ደግሞ የሆነ ሰዓት ሀቡዬ ብር ጎደለብኝና ታውቂያለሽ፣ ነግሬሻለሁ። 3 ወር ምናምን ቆይቼ ነው ያሳከምኩት። ምን እንደሚሰጥኝ ታውቂያለሽ? እንደዚህ ከሰው ፊት እነሱን አቁሚያቸው እንደገና የልጄን ተውኩና እንደዚህ ግን እሱን አለማሳከሜ ብዙ ሰዎች ይተቹኛል። መጥተው እንዴ በልጅ ስም አዋጥተሽ በላሽው ሲሉኝ በፈጠሪ ሁሉ አስጠላኝ ነበረ። ለምንድን ነው የምበላው? እኔ እኮ የምበላው አሁን እኔ መሐመድ ጤነኛ ነው፣ ምንም ነገር አያስፈልገውም። ግን ስራ በ2005 ምግብና ጽዳት ወጥቼ እየሰራሁ ነው። አልሐምዱሊላህ ሙሉ ጤና አለኝ፣ ሞያው አለኝ፣ የስራ ሞያው አለኝ። አልሐምዱሊላህ ጎበዝ ነበርኩ። ማንኛውም ሰው የሚቋጠረውን ብር ይይዝ ነበር። ግን እንደዚህ የተባልኩት አሁን እኔ እንደዚህ የተባልኩት እነሱን ከሰው ፊት አቆሜ ግን ሊቀር ነው እል ነበር። ዛሬ ግን ሙሉ ሰው ደስተኛ ነኝ። ሁሉም ሰው እንደኔ በቃ አልሐምዱሊላህ ብሎ አላህን ይዞ ከሄደ የትም ይደርሳል። ለምን እኔ ተስፋ ቆርጬ በምወድቅበት ሰዓት ብዙ እህቶቼ ነበሩ በግል የሚመክሩኝ። አንቺ የሰጠሽኝ ናቸው፣ እኔ ያገኘኋቸው ሳይሆኑ እዚህ ላይ ብላይ መጥቼ አንቺ የሰጠሽኝ። በመጨረሻ ላይ 1000 ብር ጎሎኛል 1 ወር ደግሜ እሰራለሁኝ ስላት